የሀገራችን ስፖርት አፍቃሪዎች በጉጉት ሲጠባበቁት የቆየው የቦሌው አደይ አበባ ስታዲየም አስደናቂና እጅግ ፈጣን ደረጃ ላይ ደርሷል። በዛሬው ልዩ የቪዲዮ ጉብኝታችን የስፖርት መዲናችን የሆነችውን የአዲስ አበባን አዲስ የኮከብ ፕሮጀክት የደረሰበትን ወቅታዊ ሁኔታ በቅርበት እንቃኛለን። በተለይም በዛሬው ቪዲዮአችን ትኩረት ያደረግነው የስታዲየሙን ውበትና ግርማ ሞገስ ሙሉ የሚያደርገው የጣራ ግንባታና የካኖፒ ሩፍ ካኖፒ ኢንስታሌሽን ስራ ላይ ነው። ግዙፎቹ የብረት መዋቅሮችና የጣራ ክፍሎች በከፍተኛ ጥንቃቄና ፍጥነት ቦታቸውን ይዘው እየተገጠሙ ይገኛሉ። ለመሆኑ የስታዲየሙ አጠቃላይ አወቃቀር ምን ይመስላል? የጣራው ገጠማና የፊኒሺንግ ስራዎች ውስጥ በምን ያህል ፍጥነት እየተከናወኑ ነው? የካፍና የፊፋ መስፈርቶችን ያሟላው ይህ ዘመናዊ ስታዲየም መቼ ወደ አገልግሎት ይገባል? እስከ መጨረሻው ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የአዲስ አበባ ስታዲየም አጠቃላይ አወቃቀር ዘመናዊ የስፖርት ማዕከላት የሚያስፈልጓቸውን ሁሉንም መስፈርቶች አሟልቶ የተደራጀ ነው። ዋናው የኮንክሪት መዋቅር ኮንክሪት ስትራክቸር እና የተመልካቾች መደብ ወይም ትሪቡን ግራንድ ስታንድ ስራዎች ሙሉ በሙሉ ተጠናቀው የስታዲየሙን ግዙፍ አካል በግልጽ ማየት ይቻላል። ስታዲየሙ በ10 ሺዎች የሚቆጠሩ ተመልካቾችን የመያዝ አቅም ያለው ሲሆን የደጋፊዎቹን ደህንነትና ፈጣን መግቢያና የመውጫ እንቅስቃሴ ታሳቢ ያደረጉ በርካታ የበርና የመተላለፊያ ኮሪደሮች ተዘጋጅተውለታል። እዚህም በተጨማሪ የቪአይፒ እና የክቡር እንግዶች ማረፊያ ክፍሎች ዲዛይን በከፍተኛ ጥራት ተቀርጾ አልቋል። ኦዲዮ ቪዥዋል እና ከተጫዋቾች አልባሳት መቀየሪያ ክፍሎች እስከ ጋዜጠኞች መግለጫ መስጫ አዳራሾች ድረስ ያሉት መሰረታዊ የሲቪል ግንባታ ስራዎች ተጠናቀው አሁን ሙሉ ትኩረቱ ወደ ጣራ ገጠማውና የመጨረሻዎቹ የማጠናቀቂያ ስራ ላይ እንዲዞር አድርጎታል። አሁን በቪዲዮ ላይ በጉልህ እንደምትመለከቱት የስታዲየሙን ውበትና ዘመናዊነት ሙሉ የሚያደርገው የጣራ ግንባታ ስራ እጅግ በተፋጠነ ሁኔታ እየተከናወነ ይገኛል። እዚህ ግዙፍ ጣሪያ ደጋፊ የሚሆኑትና በከፍተኛ ጥራት የተመረቱት የብረት መዋቅሮች በከባድ ክሬኖች አማካኝነት ወደ ላይ እየተነሱ ቦታቸውን ይይዛሉ። የጣራው ዲዛይን ተመልካቾችን ከፀሐይ እና ከዝናብ የሚከላከል ብቻ ሳይሆን ለስታዲየሙ ውስጣዊ የአየር ዝውውርና የተፈጥሮ ብርሃን መግቢያ ምቹ እንዲሆን ተደርጎ የተቃኘ ነው። እያንዳንዱ የብረት መዋቅር እርስ በእርስ በሚገባ ተበይዶና ተጣጥሞ የሚገጠም በመሆኑ የህንፃውን ዘላቂነትና ደህንነት አስተማማኝ ያደርገዋል። ኢንጂነሪንግ ቡድኑ በከፍተኛ ጥንቃቄ የብረት አካላቱን የማጣመርና የመግጠም ስራ እያከናወኑ ሲሆን አጠቃላይ የጣራው ቅርጽ የስታዲየሙን ሞላላ አቀማመጥ ተከትሎ ሙሉ በሙሉ እየሸፈነ ይገኛል። ይህ የጣራ ገጠማ ስራ መጠናቀቅ ደግሞ ለቀጣዮቹ የማጠናቀቂያ ስራዎች ትልቅ መንገድ የሚከፍት ነው። የብረት መዋቅሮቹ ተገጥመው ከተጠናቀቁ በኋላ ቀጣዩና እጅግ ሳቢው ምዕራፍ የጣራው የውጭ ሽፋን ሩፊንግ ሺት ኤንድ ሜምብሬን መዘርጋት ስራ ነው። አሁን በቅርበት እንደምትመለከቱት ጣራው የተወሰኑ ክፍሎች በዘመናዊ ቀላል ነገር እጅግ ጠንካራ በሆኑ ቁሳቁሶች መሸፈን ጀምረዋል። ይህ የጣራ ሽፋን ቁሳቁስ የፀሐይን ጨረርና የክረምቱን ከባድ ዝናብ ሙሉ በሙሉ መቋቋም የሚችል ሲሆን በስታዲየሙ ውስጣዊ ክፍል ውበትና ዘመናዊ መልክን ይቸረዋል። በጣራው የታችኛው ክፍል ላይ የሚገጠሙት የመብራትና የድምፅ ማጉያ መስመሮች ዝርጋታም ከዚሁ የጣራ ገጠማ ጋር ጎን ለጎን እየተከናወነ ይገኛል። በጣራው ገጠማ በተያዘለት የጊዜ ሰሌዳ መሰረት በፍጥነት እየተጠናቀቀ መሆኑ ከጣራው ስር የሚሰሩ የስታዲየሙ የውስጥ ፊኒሺንግ ስራዎች በዝናብና ከአየር ንብረት ተጽዕኖ ነፃ ሆነው በሙሉ አቅማቸው እንዲቀጥሉ ትልቅ እድል ፈጥሯል። የጣራው ገጠማ ስራ በከፍተኛ ፍጥነት ወደ ጎን እየተስፋፋ በሄደ ቁጥር በስታዲየሙ ዋና አካል ወይም የጨዋታ ሜዳ ፒች ላይ የሚከናወኑ የፊኒሺንግ ስራዎችም በተመሳሳይ ፍጥነት እየተገፉ ይገኛሉ። አሁን ላይ በሜዳው መሬት ላይ ያሉ የአፈርና የኮንክሪት ስራ ተጠናቆ የፍሳሽና ለሳር ተከላ ምቹ የማድረግ ስራ እየተሰራ ነው። በሜዳው የፍሳሽ ማስወገጃ ድሬኔጅ ሲስተም እና የከርሰ ምድር የውሃ ማጠጫ መስመሮች ዝርጋታ ሙሉ በሙሉ የተጠናቀቁ ሲሆኑ ይህም በክረምት ወቅት ከባድ ዝናብ እንኳ ቢጥል ውሃው በሜዳው ላይ ሳይቋጥር በፍጥነት እንዲወጣ ያስችለዋል። ይህ የፊፋ ደረጃ የጠበቀ ዘመናዊ ቴክኖሎጂ ነው። እዚህ በመቀጠል የተፈጥሮ ወይም የቅይጥ ሃይብሪድ ፒች ሳር የመትከል ስራ የሚከናወን ሲሆን በጣራው መገጠም የሳሩ አስፈላጊውን የፀሐይ ብርሃንና ጥላ ሚዛን ለመጠበቅ ትልቅ አስተዋጽኦ ያበረክታል። ሜዳው አሁን ለሳር ተከላ የመጨረሻ ዝግጅት ላይ ይገኛል። ከጣራው ገጠማ ጎን ለጎን ሌላው ትኩረት የሚስበው ስራ ተመልካቾች መደብ ትራይባንስ ላይ እየተከናወነ ያለው የወንበሮች ገጠማና የፊኒሺንግ ስራ ነው። ስታዲየሙን ውበት የሚያደምቁትና የሀገራችንን ሰንደቅ ዓላማ ህብረ ቀለማት የሚያንጸባርቁት ዘመናዊ ወንበሮች ደረጃቸውን ጠብቀው እየተተከሉ ይገኛሉ።
እነዚህ ወንበሮች ከፕላስቲክ እና ከጠንካራ ቁሳቁሶች የተሰሩ በመሆናቸው ለረጅም ጊዜ የፀሐይንና የዝናብ ተጽዕኖን የመቋቋም አቅም አላቸው። ተጨማሪም ለእያንዳንዱ ተመልካች በቂ የሆነ የመቀመጫ ስፋትና ምቾት እንዲኖረው ተደርጎ በቁጥር ቅደም ተከተል ተደራጅተው የተገጠሙ ነው። በተመልካቾች መደብ መካከል ያሉት የእግረኛ መተላለፊያዎችና የእጅ መደገፊያዎች ሃንድ ድሬልስ ተገጥመው ያለቁ ሲሆን አካል ጉዳተኞች ተመልካቾችም ያለምንም እንግልት ጨዋታቸውን መከታተል የሚያስችለው ልዩ የመቀመጫና የመተላለፊያ ቦታዎች ተዘጋጅተውላቸዋል። የጣራው መዋቅር ወደ መጠናቀቅ በደረሰ ቁጥር ምሽት ጨዋታዎች የሚያገለግሉ ከፍተኛ አቅም ያላቸው የኤልኢዲ ፍሎት ላይቲንግ ፕሮጀክቶች በጣራው ዙሪያ ቦታቸውን እየያዙ ይገኛሉ። እነዚህ የኤልኢዲ መብራቶች ያለምንም ጥላ መፈጠር ሙሉ ጨዋታውን ሜዳ በእኩል ደረጃ የሚያበሩ ከመሆናቸውም በላይ ከፍተኛ ጥራት ኤችዲ እና 4K ቴሌቪዥን በቀጥታ ስርጭቶች ላይ ብሮድካስት ሙሉ በሙሉ ተስማሚ ናቸው። የኃይል አጠቃቀማቸውን ቢሆን እጅግ ቆጣቢ እንደሆነ ተገልጿል። መብራቶቹ ጎን ለጎን በስታዲየም ውስጥ የሚገኙ በ10 ሺዎች የሚቆጠሩ ተመልካቾች ግልጽና ጥራት ያለው ድምፅ እንዲሰሙ የሚያስችል ዘመናዊ ስፒከሮች በጣሪያው የታችኛው ክፍል ላይ ይገጠማሉ። ይህም ስታዲየሙ ለስፖርታዊ እንቅስቃሴዎች ብቻ ሳይሆን ለታላላቅ ሁነቶችም ዝግጁ እንዲሆን ያደርገዋል። ስታዲየሙ የውስጥ የፊኒሺንግ ስራዎች የውበትና የቀለም ቅብ ስራዎችን ብቻ ሳይሆን ውስብስብ የሆኑ ኤሌክትሮሜካኒካል ዝርጋታዎችም ያካተቱ ናቸው። የአየር ማቀዝቀዣዎች፣ HVAC ሲስተምስ፣ የኤሌክትሪክ መስመሮችና የውሃ አቅርቦት ቱቦዎች በሁሉም ህንፃዎች ውስጥ ተዘርግተው ወደ ማጠናቀቂያው ምዕራፍ ተሸጋግረዋል። ከዓለም አቀፍ የስፖርት ማህበራት ካፍና ፊፋ መስፈርቶች አንዱ የሆነው ዘመናዊ የደህንነት ቁጥጥር ስርዓትን በስታዲየም ውስጥ እየተገጠመ ይገኛል። በሁሉም መግቢያና መውጫ እንዲሁም በስታዲየሙ የውስጥ ክፍሎች ላይ የሚተከሉት ዘመናዊ የሲሲቲቪ ካሜራዎች የደጋፊዎችንና የተጫዋቾችን ደህንነት አስተማማኝ ያደርጋሉ። ተጨማሪም በትልልቅ የስታዲየሙ ጎን ላይ የሚሰቀሉት ሁለት ግዙፍ የኤልኢዲ ስክሪኖች ጃይንት ኤልኢዲ ስኮርቦርድስ የመትከል ስራ ዝግጅት አልቋል። እነዚህ ስክሪኖች የጨዋታውን ውጤት፣ ሰዓትና ድጋሚ እይታዎችን ሪፕላይስ ከፍተኛ ጥራት ባለው ምስል ለተመልካቾች የሚያቀርቡ ይሆናሉ። በስታዲየሙ የውስጥ ክፍልና በጣራው ላይ የሚከናወኑት ስራዎች በተፋጠነ ሁኔታ እየተገፉ ባሉበት በዚህ ወቅት በውጭ ግቢው ላይ የሚሰሩት የመሬት ማጌጥና የማሳበብ ላንድስኬፒንግ ስራዎች ትኩረት ተሰጥቷቸዋል። ፊው የስታዲየሙ ዙሪያ በጽዳትና በአስፋልት ንጣፍ ስራዎች እየተሸፈነ ይገኛል። በ10 ሺዎች የሚቆጠሩ ደጋፊዎችና እንግዶች በአንድ ጊዜ በሚገቡበት ወቅት ሊፈጠሩ የሚችሉትን መጨናነቅ ለማስቀረት ሰፊ የተሽከርካሪዎች ማቆሚያ ፓርኪንግ ኤሪያ እና የእግረኛ መንገድ መስመሮች ተዘጋጅተዋል። ይህም ለተመልካቾች አጠቃላይ ምቾትና ደህንነት ትልቅ አስተዋጽኦ ያበረክታል። ስታዲየሙ በቦሌ አቅራቢያ የሚገኝ በመሆኑ ከአዲስ አበባ በቀላል ትራንስፖርት ከዋና ዋና የአስፋልት መንገዶችና ከቦሌ ዓለም አቀፍ ኤርፖርት ጋር ያለው ቅርበት ለሀገር ውስጥና ለውጭ ሀገራት እንግዶች እጅግ ምቹ የሆነ የትራንስፖርት አክሴሲቢሊቲ ይፈጥርለታል። በአጠቃላይ በዛሬው የቪዲዮ ጉብኝታችን በቦሌ አካባቢ እየተገነባ የሚገኘው የአደይ አበባ ስታዲየም አሁን ያለበትን አጠቃላይ ደረጃና ከፍተኛ ፍጥነት እየተከናወነ ያለውን የጣራ ገጠማ የማጠቃለያ እና የፊኒሺንግ ስራዎች በዝርዝር ተመልክተናል። የጣራው መገጠም ለሀገራችን ስፖርት ትልቅ ምዕራፍ ነው። ይህ ዘመናዊ ስታዲየም ሙሉ በሙሉ ተጠናቆ ወደ አገልግሎት ሲገባ ሀገራችን ኢትዮጵያ ታላላቅ የአህጉር አቀፍና ዓለም አቀፍ ስፖርታዊ ውድድሮችን በብቃት እንድታስተናግድ ትልቅ በር የሚከፍትላት ይሆናል። የኮንትራክተሮችና የኢንጂነሮች ጥረትም ስታዲየሙን በፍጥነት ለመጨረስ በእጅጉ ተፋጥኖ ቀጥሏል። አሁን ደግሞ በቀጥታ ወደ አዘጋጀውላችሁ ቪዲዮ እናልፋለን። እስከ መጨረሻው ደቂቃ ድረስ እንዲቆዩ እንጋብዛለን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። የዚህ ቻናል ፋሚሊ ለመሆን የፈለጋችሁም ሰብስክራይብ በማድረግ ያበረታቱ። መልካም ቆይታ።
आराम करना हो जाओ